ዛሬ እንግዲህ የምንገኘው በአማኑኤል ቶታል ሲሆን የአባቴ ሰፈር ነው በነገራችን ላይ እና በአማኑኤል ቶታል አብሮ አደጎች ማህበር አንድ ላይ በመሆን ለረመዳን በዓልና ለትንሳኤ በዓል የሚሆነውን ገንዘብ እየሰጡ ይገኛሉ። በጣም ነው ደስ የሚለው። እንግዲህ ሰዎችን ወገኖቻችንን ሲረዱ ማየት በጣም ያስደስተናል። ይህ መክሊሾ ኢትዮጵያ ነው። ወገን የጠየቀ የሚለው ፕሮግራም ላይ ነን። እስቲ እንመልከት ምን እንዳለ። አላችሁ አይደለም? እሷንና ልክ እንደናንተ ደግሞ ተረጂ የነበሩ እናቶች፣ አባቶች፣ እህቶች፣ ወንድሞች ዛሬ ከኛ ጋር አብሮ አይደሉም፣ ከኛ ተለይተውናል። ስለዚህ ዛሬ ደግሞ እነሱን ማሰብ ያስፈልገናል አይደለ? ማሰብ ስለሚያስፈልገን ሁላችንም ለአንድ ደቂቃ ከመቀመጣችን ተነስተን የህሊና ጸሎት እናደርግላችኋለን። እሺ እናመሰግናለን። ባለን ቁጭ በሉ። ቀጣይ የምንሄደው ወደ ምርቃቱ ነው። ከእስልምናም ከክርስትና እምነት ተከታዮች የሆኑ አባቶች፣ እናቶች የተሰማቸውን ነገር አስተያየት እንዲሰጡ ነው፣ ምርቃት እንዲያደርጉልን ነው። ወደ እነሱ በሰላም ያለን፣ በሰላም ያሳድረን፣ በሰላም ያስነሸን፣ ሀገራችን ሰላም ያርግልን። ሊሻን እንዳለ ነፍሷን ይማር፣ አፈሩን ገለባ ያርግላት፣ መንግስተ ሰማያቱን ያዋርሳት፣ በገነት ያስቀንጣት፣ አፈሩን ያቀልላት። ይሄ ሁሉ 13 ወጣትም ሆነ አሜሪካንም ያሉ ሆነ የሰው ግንባር እየገረፋቸው ለእኛ ብሎ ተሯሩጦ ላደረጉልን እግዚአብሔር ያድርግላቸው፣ ትልቅ ደረጃ ላይ ያድርሳቸው። ለእኛም ብላችሁ የመጣችሁ እንግዶቻችን እድሜ ይስጣችሁ፣ ጤና ይስጣችሁ። የ13 ወጣት እንቅፋት አይንካችሁ፣ ክፉ ነገር አያገኛችሁ፣ ለደግ የፈለገ አይጣችሁ። ሁላችሁም መድኃኔዓለም ዋስ ጠበቃ ይሁናችሁ፣ በስራችሁም በመንገዳችሁም እንቅፋት ይከልክልላችሁ። የ13ም ወጣት ውጭም ያለው እዚህም ያላችሁ እንግዶቻችን ሰላም ያርጋችሁ። እኔ ባጎደልኩት ቸሩ መድኃኔዓለም ሁሉ ያርግላችሁ። ዲያር ያቆይልን፣ እድሜ ይስጣችሁ፣ የከርሞቶ ይበላችሁ፣ የነገቶ ይበላችሁ፣ ያለፉትን ነፍስ ይማርልን፣ እናንተንም ከቁጥር አጉልብን፣ እኛም ሽማግሌዎቹ የከርሞቶ ይበላል፣ ለምርቃት ያቆየን። እናንተ ተመረቁ ይበላችሁ፣ ምርቃት ይደርላችሁ። ሀገራችንን ሰላም ያርግልን፣ ሀገራችንን ሰላም ያርግልን፣ ክፉን ያርቅልን፣ እድሜ ጤና ይስጣችሁ፣ እኛንም ትንሽ ያቆየን። ተመረቁ ይበላችሁ፣ እኛንም መርቁ ይበለን። ሙሉ ነው። እድሜና ጤና ይስጣችሁ፣ እድሜ ያቆይልን። እዚህ ያላችሁ የውጭም ያላችሁ እድሜና ጤና ይስጣችሁ፣ ኑሩልን። ሁልጊዜ በደስታ አላህ ያቆያችሁ። እኛ እንዳደሰታችሁን አላህ ያደሳችሁ። ሁልጊዜ በደስታ አላህ ያቆያችሁ። ከመጥፎ ነገር አላህ ይጠብቃችሁ። ሁልጊዜ በጥሩ ነገር አላህ ያድርሳችሁ። እድሜያችሁ ረጅም አላህ ያድርገው። እድሜያችሁ ይርዘም፣ ሀያታችሁ ይርዘም፣ አፍያችሁ ይርዘም። ስትወጡ ስገቡ አላህ ያደሳችሁ። በደስታ ሁልጊዜ በደስታ አላህ ያቆያችሁ። አላሁመ ሰሊ። ከዚህ በመቀጠል ያው መልእክት እንዲያስተላልፉልንና ምርቃት እንዲያደርጉልን መምህር ተስፋዬ ዱባለን ለሳቸው እሰጣለሁ። ከዛ በሚቀጥል ደግሞ እንቀጥላለን። ቅድሚያ እንኳን ለዚህ ለተቀደሰ ቀን እግዚአብሔር በሰላም አደረሳችሁ። ሁላችሁም በአካባቢው ከረጅም ጊዜ ጀምሮ እዚሁ ያላችሁ ናችሁ። የሞቱትን ነፍሳቸውን ይማር፣ እናንተንም እንኳን በሰላም አቆይቶ ለዚህ ያበቃችሁ። በመቀጠል የምናገረው የአካባቢው ወጣቶች ሰለቸን ደከመን ሳይሉ ይህንን የተቀደሰ ተግባር ውጤታማ እንዲሆን በማድረጋቸው በእናንተ ስም
ትልቅ ምስጋና አቀርብላችኋለሁ። እንደዚሁም በአካባቢው የነበሩ ውጪ የሚገኙ ለዚህ ለተቀደሰ ዓላማ መልካም ነገር የሰሩትን ሁሉ አሁን ፈጣሪ ባርካቸው፣ አጨብጭቡላቸው። ይሄንም ነገር ደግሞ በተሳካ መልኩ እንዲሄድ ያደረጉት እዚህ ያሉት ወገኖቻችን ኃላፊዎች፣ የሥራ ኃላፊዎች በሙሉ ለዚህ ለተቀደሰ ቀን ትብብር በማድረጋቸው እነሱም የተከበሩ ናቸው። አክብሩልን። በአጠቃላይ የከርሞ ሰው ይበለን። ፈጣሪ ከማህበሩን ከዚህ የበለጠ አሳድጎ እንድናይ የሚረዱትም እንዲበዙ ያድርግልን። አመሰግናለሁ። እንደምን አላችሁ? በእውነት ረጅም ጊዜ ነው ከሰፈር ከወጣው ከ2000 ጀምሮ ያው 13 ለቅቄ ወጥቻለሁ። ግን አለ በመንፈስ አለን ሁላችንም። ምክንያቱም ሀዘን ሲኖር ደስታ ሲኖር ሮጣችን ወደ ቤታችን ነው የምንመጣው። ቤቴ እዚህ ነውና ማለት ነው። የወጣሁት ከዚህ ማህበረሰብ ነው። ሰፈሬን በጣም ነው የምወደው። እጅግ በርካታ ቦታዎች ላይ ልንሄድ እንችላለን። እንደ 13 የሚሆን ግን የትም የለም። እግዚአብሔር ጤናና ፍቅር ይስጣችሁ፣ እድሜያችሁን ያርዝመው። ይሄ በጣም ቀላል እነ ጆኒ እየሰሩት እኔ ያው በቅርቡ ነው የተቀላቀልኩት፣ ግን እየተሰራ ያለው ስራ በጣም ትልቅ ስራ ነው። ለዚህ ሰፈር ሲያንሰው ነው። እግዚአብሔር አይለየን። አንዳንድ ሰፈሮችን አሁን ስናይ እኔ የምኖርበት ሰፈር በር ተዘግቶ ማን ምን እንደሆነ የማይታወቅበት ነው። እኛ ግን ከአንዱ ቤት ወጥ ከአንዱ ቤት እንጀራ ወስደን አንዱ ያንዱም እኔ እየተቀጣ ያደግኩት በአባቴና በእናቴ አይደለም፣ በጎረቤት ነው። በማያገባቸው ያሳደጉን ጎረቤቶች ናቸው ገርፈው ያሳደጉን። ከእንደዚህ አይነት ማህበረሰብ ወጥተን ነው ዛሬ ላይ የተሻለ ቦታ ላይ ቢሆን ቢያንስ እንኳን ስነ ስርዓት ኖሮን ያደግነው በእናንተ አማካኝነት ነው። እግዚአብሔር ጤና ፍቅር ይስጣችሁ። እኛም እዚህ ያለው ወጣቶች በተለይ በውጭ ሀገር ያሉት ወንድሞቻችን እህቶቻችን እናንተን እያሰቡ ነውና ትልቅ ራዕይ ያለው ማህበር ነው። የተሻለ ነገር ኖሮ ቀሪ እድሜያችሁ ደስ ብሏችሁ እንድታልፉ ነው የምናስበው። ጤና ሰጥቷችሁ እግዚአብሔር ያክብርልኝ። መልካም በዓል ይሁንላችሁ። በበዓል ብቻ ሳይሆን በቋሚነት የሚረዳበትን መንገድ ደግሞ እነ ጆኒም እየፈጠሩ ነው ያሉት። እዚህ ጋርም ያሉት እንግዲህ የመንግስት ኃላፊዎችም የተለያዩ ቦታዎችም ያሉትን ለ13 ቀበሌ ሲያንሰው ነውና የራሱ የሆነ ማዕከል ኖሮት የራሱ የገቢ ምንጭ ኖሮት ሰዎች እንዲህ በደቦ ሳይሆን እየተነጠሉ ደግሞ ችግር ላይ ያሉ ሰዎችን እየሄድን ቀና የምናደርግበት ውሃ የምናጠጣበትን እኛም ጤና እድሜ ይስጠን። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እሺ ዶክተር ታሪኩ ጎሹን እጅግ አድርገን ከልብ እናመሰግናለን። በመጀመሪያ ማህበሩ እስካሁን ያው የስድስተኛ ዓመት የበዓለ ትንሣኤና የኢድ አልፈጥር በዓል መርሃ ፕሮግራም ነው አሁን የምናዘጋጀው ለስድስተኛ ጊዜ ነው። ያንን በተመለከተ የማህበሩ የህዝብ ግንኙነት የሆነው አቶ ሄኖክ በቀለ ሪፖርት ያቀርብልናል። የአዲስ ከተማ ክፍለ ከተማ የበጎ ፍቃድ ጽሕፈት ቤት ዋና ኃላፊ እንዲሁም የወረዳ 3 በጎ ፍቃድ ጽሕፈት ቤት ማስተባበሪያ ኃላፊ አቶ ዘላለም እንዲሁም የማህበራችን አባላት እንዲሁም እኛን ያሳደጋችሁ እናት አባቶች እንኳን አደረሳችሁ፣ እንኳን አደረሰን። ዛሬም የተቀላቀላችሁን እንግዶቻችን እንኳን ደህና መጣችሁ። ያው ጥሪያችንን አክብራችሁ ሁላችሁም ስለመጣችሁ እያመሰገንን ያለፉት 6 ዓመታት ስናደርግ የነበረውን አጠር ያለ ሪፖርት አቀርብላችኋለሁ። ያው የቶታል አማኑኤል አካባቢ አብሮ አደግ ማህበር የተመሰረተው ጁላይ 23 ወይም 2020 ላይ በእኛ አቆጣጠር 2012 ሰኔ 16 ቀን ነው። እስካሁን ሳይቋረጥ ለ6 ተከታታይ ዓመታት ባህልን መሰረት አድርጎ ድጋፍ እያደረገ ይገኛል። ማህበሩን ደግሞ ከሌሎች ማህበራት ለየት የሚያደርገው ነገር እንደ ሌሎች ማህበር የእቃ ወይም ሌላ ነገር አያደርግም። የገንዘብ ድጋፍ ነው የሚያደርገው። የገንዘብ ድጋፍ የሚያደርግበት ዋነኛ ምክንያቱ ደግሞ የእያንዳንዱ ቤት ችግር ስለሚለያይ ነው። ለአንድ ቤት አምጥቼ ዱቄት ሰጠው ለሌላው ቤት ዱቄቱ ላይ ጠቅሞ ይችላል። ነገር ግን ይሄ ብር ላለች ለትንሽዬ ቀዳዳም ቢሆን መሸፈኛ ስለሆነች
ያንን ለማድረግ ነው በብር ለእናንተ ላሳደጋችሁን ለእናት ለአባቶቻችን ድጋፍም አንለውም እንደ ስጦታ ነው። ብንችል ከዚህም በላይ ብናደርግ ደስ ይለናል። ማህበሩም ከሌሎች እንዳልኩት ለየት የሚያደርገው ይሄንን ነው። ማህበሩ በዋነኝነት የሚረዳው በጣም ደካማ ለሆኑ ቤት ለቤት እንደዚሁም እናንተ መንቀሳቀስ ለምትችሉ ደግሞ በህብረት ባንክ በኩል አካውንት ገብተውላችሁ እዛው ሁለት ነገርን እንድትጠቀሙ ነው ማህበሩ የሚያደርገው። አንድም ብርን ቆጥበን ነገን የተሻለ ህይወት ለመኖር ምክንያቱም ማንም ሰው ሁሌ ባለበት መንገድ መቀጠል ስለማይፈልግ ይሄንን እንድታደርጉ ነው። ከዛ ሁለተኛው ደግሞ እንዳልኳችሁ ቤት ለቤት መንቀሳቀስ የማይችሉ እናት አባቶቻችን ከእድሜ አንፃር ከተለያየ ነገር አይናቸውን የያዛቸው ባይምሮም በተለያየ ነገር የተያዙ አሉ። እነሱንም ባሉበት ሆነው እግዚአብሔር ይማርልን። እዚህ መምጣት ባይችሉም ቤት ለቤት ድረስ እየሄደ ማህበሩ ይህንን አገልግሎት ያደርጋል። ይሄ ማህበር ድጋፉን የሚያገኘው ከአካባቢው ማህበረሰብ አብሮ ያሳደጉን ትላንትና አብሮ የሚኖሩ ዛሬ ላይ የተሻለ ህይወት ያላቸው አሉ። እንደዚሁም ደግሞ በውጭ ሀገራት በአሜሪካ፣ በካናዳ፣ በአውሮፓ ያሉ ወንድም እህቶቻችን ቅድም እንደተነሳው እህታችን ቢሻን እንዳለ ይሄንን በማስተባበር ብዙ ስራ እንደምትሰራው አሁንም ወንድም እህቶቻችን በውጭ ያሉ እነሱ ድጋፍ እያደረጉልን እኛም ደግሞ እዚህ የምንችለው በጉልበታችን ብዙ ነገሮችን በማድረግ ከእናንተ ጋር አብረን አለን እያለን እንገኛለን። ለስድስተኛ ጊዜ የምናደርገው የገንዘብ ስጦታ መርሃ ግብር ላይ ከ300 በላይ ተረጂዎች ሲሆኑ ከዚህ ውስጥ በረመዳን በዓል ላይ ባለፈው የሙስሊም ወንድሞችና እህቶቻችን ላይ ለ43 የሚሆኑ ማህበረሰቦች ለእያንዳንዳቸው የ3000 ብር ስጦታ ሰጥተናል። እንኳን አደረሳችሁም ብለናል። ዛሬ ላይ ደግሞ የፊታችን የሚመጣው ለትንሳኤ በዓል ለኦርቶዶክስ እምነት ተከታይ እንደዚሁም ለፕሮቴስታንት እምነት ተከታዮች እንኳን አደረሳችሁ በማለት ለእያንዳንዳቸው 3000 ብር አጠቃላይ ከ1 ሚሊዮን ብር በላይ ድጋፍ እያደረግን እንገናኛለን ማለት ነው። ከዚህ በመቀጠል ማህበራችን እንዲህ ነው የምንለው ነገር የለም። ቀጥታ ምገባው ወደ ምስጋና ነው። ምስጋና የምናቀርበው በአገር ውስጥም በውጭም ያሉ የአካባቢ ነዋሪዎች አሉ። እነሱን እጅግ በጣም እናመሰግናለን። እናንተም ከቻላችሁ እንዲደርሳቸው እስቲ አጨብጭቡላቸው። ሁለተኛ ደግሞ ሁሌም ተባባሪያችን ለሆነው ለብርሃንና ሰላም አስተዳደር ትምህርት ቤትና ሰራተኞች እነሱንም አመስግኑልኝ። እንደዚሁም ማንኛውንም ነገር ስንፈልግ አለን የሚለን የወረዳ 3 በጎ ፍቃድ ጽሕፈት ቤት አስተዳደርና የወረዳ 3 አስተዳደር ጽሕፈት ቤት ሁላችንም ደግሞ እዚህ ጋር ማህበሩ ላይ የምናገለግል ሰዎች ከተጠያቂነት እንድንድን አብሮን እየሰራ የሚገኘውን የህብረት ባንክን አመስግኑልኝ። ከዚህ በመቀጠል ያው ማለት የምንፈልገው እዚህ ጋር 2 ተወካዮች አሉ። በበጎ ፍቃድ ጽሕፈት ቤት ላይ ማህበራችን ህጋዊ ሰውነት እንዲያገኝ አስፈላጊውን ሰነዶች በማሟላት እስከ ከተማ ድረስ ሄዷል። ይሄን ነገር በተቻለን ነገር የእናንተን ጸሎት ተጨምሮበት ነገ የአማኑኤል አካባቢ ቶታል የራሱ የገቢ ምንጭ ኖሮት ልጆቻችሁ የሚሰሩበት አካባቢውን ማህበረሰብ በመልካም ነገር የሚጠራበትን ነገር እንዲሆን እሱ እግዚአብሔር ይፍቀድልን። አመሰግናለሁ። ዛሬ እንግዲህ የምንገኘው በአማኑኤል ቶታል ሲሆን እንግዲህ የአማኑኤል ቶታል አብሮ አደጎች ማህበር እዚህ ችግረኛ የሆኑ ሰዎችን ወገኖቻችንን ሰብስበው ለባል የሚሆናቸውን ገንዘብ እየሰጣቸው ይገኛል። በጣም ነው ደስ የሚለው። እንደዚህ ሰው ሲረዳዳ ማየት በጣም ደስ ይላል። ዛሬ እንግዲህ በወገኔ ጥየቃ ፕሮግራማችን ይህንን ነው የምናየው። በጣም ነው ደስ የሚለው። እንግዲህ ሁሉ ሰው ሲረዳ ማየት በጣም ደስ ይላል። ይህ መክሊሽ ኢትዮጵያ ነው። ላይክ እና ሰብስክራይብ ማድረግ እንዳይረሱ። የዕለቱ መልእክት የሚያስተላልፉልን የአዲስ ከተማ ክፍለ ከተማ የበጎ አድራጎት ጽሕፈት ቤት ኃላፊ ወይዘሪት ሀብታማ ቡልቻን ነው የምጋብዘው። ቀጥታ ወደ እሳቸው ይላል። የተከበሩ አቶ ገመቺስ ደፋሩ የአዲስ ከተማ ክፍለ ከተማ ወረዳ 3 ዋና ስራ አስፈጻሚ፣
የተከበሩ አቶ ዘላለም ማማዬ የአዲስ ከተማ ክፍለ ከተማ ወረዳ 3 የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽሕፈት ቤት ኃላፊ፣ የተከበሩ የዚህ ስራ አስኪያጅ አቶ ዮሐንስ፣ ይቅርታ እንግዲህ አባት አጠራው፣ የተከበራችሁ የቶታል አካባቢ ወጣቶች እንኳን ደህና መጣችሁ ላለው። በዋናነት ደግሞ የዛሬውን ፕሮግራም ተሳታፊ የሆናችሁ የክፍለ ከተማችን የወረዳ 3 ነዋሪዎች፣ እናቶች፣ አባቶች እንኳን ለዚህ ቀን አበቃችሁ። ዛሬ ለየት የሚያደርገው እንግዲህ ለፋሲካ በዓል እናቶቻችን አባቶቻችን በጸሎት በጾም ቆይታችኋል። በዓሉን በሰላምና በፍቅር እንድታሳልፉ የዚህ አካባቢ ወጣቶች እናንተ ያሳደጓቸው ታስተምሯቸው የነበሩ የተለያዩ በጎ አድራጎቶችን በመጠየቅ የሚያውቋቸውን ግለሰቦች አብሯቸው ያደጉ በተለያየ ሀገር የሚኖሩ ወጣቶችን በማስተባበር ለእናንተ ድጋፍ ለማድረግ ነው። ይሄ ትልቅ ስራ ነው። እንደ አዲስ ከተማ ክፍለ ከተማ ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽሕፈት ቤት ቶታል በጎ አድራጎት ማህበር ከኛ ጋር አብሮ የሚሰራ ነው። በብዙ መንገድ ብዙ ነገሮችን ሲሰሩ ቤት ሲያሳድሱ ብዙ ነገር የቤት ስንም ጭምር አስተባብረው ለእናንተ ለአቅመ ደካማ ወገኖቻችን ብዙ ነገር ሲሰሩ እንሰማለንም እኛንም ይጋብዙናልና ቅድም ሲያነሳው እንደነበረ ሄኖክ እኔ ትልቅ ቦታ ትደርሳላችሁ ብዬ ነው የማስበው። ምክንያቱም ከበጎ በላይ ምንም ነገር የለም። እንደ ክፍለ ከተማችን በርካታ አቅመ ደካማ አባቶቻችን እናቶቻችን ቤቶች ይታደሳሉ፣ ማዕድ ይጋራሉ። ከዛም በላይ ነፃ ሕክምና እንዲያገኙ ደም እንዲለገስ ብዙ ነገሮችን ያደርጋልና ይህንን በጎ ተግባራችሁን አጠናክሮ ነው የምለው። እኔ ከዚህ በላይ ብዙ የምናገረው ነገር የለም። ዛሬ ላይ እየተሰራ ያለው ስራ እንግዲህ እንደሰማሁት ከ1 ሚሊዮን ብር በላይ የሚገመት ነው። ለእያንዳንዳችሁ 3000 ብር የሚሰጠው። ከዚህ በላይ በእርግጥ ነዋሪዎቻችን ይገባቸዋል። እውነት ለመናገር የአቅም ጉዳይ ይህንንም ለማግኘት ስንት ውጣ ውረድ እንደሚደረግ እናውቃለን። እንደ አጋጣሚ የወረዳው ማስተዳደር ብዙ ስራ እየሰራ ነው። ከፊታችን በርካታ ማህበረሰብ ነው ማዕድ የሚያጋራውና በቅንጅት በትብብር ወጣቶች አብሯችሁ ስሩ ነው የምለው። ስለተደረገልኝ ነገር ግን አመሰግናለሁ። ንግግር እዚህ ተገኝቼ በእናንተ መሀል ስለተደረገልኝ ነገር አመሰግናለሁ። መልካም በዓል ይሁንላችሁ። ጋና አቅርቡ ሊሰጡን እሳቸውን እጋብዛለሁ። ወደ አቶ ገመች አመሰግናለሁ። እንዴት ናችሁ? የተከበሩ ወይዘሪት ሀብታማ ቡልቻ የአዲስ ከተማ ክፍለ ከተማ የበጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ፣ ወንድማችን ዮሐንስ የአማኑኤል ቶታል አብሮ አደግ ወጣቶች ሊቀመንበር ሰብሳቢ፣ እንዲሁም የተከበራችሁ የወረዳ አመራሮች፣ እዚህ ካላችሁ ወጣቶች፣ ነዋሪዎች፣ የጥሪ ተደርጎላችሁ እዚህ የተገኛችሁ ሁሉም እንኳን ደህና መጣችሁ። እዚህ መድረሳችን ዝም ተብሎ አይደለም። ብዙ ሰዎች እዚህ መድረስ አልቻሉ። እኛ ደግሞ እድሉን አግኝተን እዚህ መተናል። እንኳን ደህና መጣችሁ ሲባል ደግሞ በደንብ እንደምታወቀው የቶታል ወጣት አብሮነቱን የሚገልጽ የህዝቦች ትስስርን የበለጠ የሚሰራ ማህበረሰቡ በየትኛውም የማህበረሰብ ችግሮች ላይ ቀድሞ በመድረስ ከተለያዩ መንግስታዊ የሆነ መንግስታዊ ያልሆነ ተቋማትን ኮሚኒኬት በማድረግ የማህበረሰቡ ችግሮች መፈታት አለባቸው ብለው ጥልቅ ማህበረሰቡ ውስጥ ገብቶ እያንዳንዱን ስለሚያውቀው ከማህበረሰቡ ጋር ለመስራት ለተቀን የሚተጋ ከአስተዳደሩ ጋር እየተናበበ ስራዎችን የሚሰራ እያንዳንዱ ተግባራቶች ላይ ደግሞ ውጤታማ የሆነ ተግባርን የሚሰራ የሚታይ የሚጨበጥ የሚዳሰስ ስራዎችን በመስራት የሚታወቅ ነው። ይሄ ወጣት ለእናንተ ማዕድ የማጋራት አሁን ላይ የተዘጋጀውን ነገር ከማበርከት በዘለለ በወረዳችን በርካታ ስራዎች በበጎ ፍቃድ ስራዎች ላይ ደም በማስለገስ ከዛም አልፎ የደሃ ቤቶችን ለይቶ እንዲታደሱ ከማድረግ አኳያ የትኛውም አካባቢ
ውስጥ የሚታዩ የማህበረሰብ ችግሮችን ለመፍታት ጠለቅ ብለው የሚሰራ የህዝብ ልጆች ናቸውና እዚህ ውስጥ ያሉት ለነሱ አንዴ ሞራል ስጡ። አንዴ ሞራል ጨምሩላቸው። ፕሮግራማችንን ጨርሰናል። ከዚህ በኋላ የሚቀረን ያለውን አጠቃላይ ነገር የማህበሩ የህዝብ ግንኙነት ሄኖክ መልእክት ያስተላልፍና ፕሮግራማችንን በዚሁ እንዘጋለን። ከኔ ጋር ስለነበረን ነገር በጣም አመሰግናለሁ። እግዚአብሔር ያክብርልን። መልካም በዓል። እንኳን አደረሳችሁ። ያው የመጨረሻ መልእክታችን የሚሆነው እዚህ ጋር ያላችሁ ሁላችሁም የህብረት ባንክ አካውንት አላችሁ። ስለዚህ ሁላችሁም ሳቢያችን በሚገኘው በአማኑኤል ሆስፒታል ቅርንጫፍ እየሄዳችሁ መውሰድ ትችላላችሁ ማለት ነው። እንኳን አደረሳችሁ። መልካም በዓል፣ መልካም ቀን። እናመሰግናለን። ሰላም ዋሉ። እንኳን አደረሱት። ሁሉ መልካም እየበረቱ ነው። አሜን። ሲጠብቃችሁ ሀገራችንን በመጠጣ 3000 ብር ነች። ሀገራችንን ሰላም አድርግልን። አሜን። መንግስታችንንም ሰላም አድርግልን። አሜን። ህዝብና መንግስትን የተዋሃደ ያድርገው። አሜን። እግዚአብሔር እርዳታም አይለያችሁ። አሜን። እኔ እስካለ ህይወቴ ድረስ እጸልያለሁ፣ እለምናለሁ። ስለ ሀገሬ ሳለምን የቀረሁት ቀን የለም። ሀገርን ከጥፋት ሁሉ ከስደት አድንልኝ እያልኩት ነው እግዚአብሔር የምለምነው እና ይስማችሁ። እግዚአብሔር ይቀበላችሁ፣ ይጠብቀው፣ እድሜያችሁ ረዥም ይሁን። አመሰግናለሁ። መልካም በዓል። መልካም በዓል ይሁንልዎት። እሺ ቤቶች እንኳን አደረሳችሁ። እንኳን አደረሱት። በዓል እንዴት ነው? ቤት እየተሟሟቀ ነው። እንኳን አደረሱት። መልካም በዓል። ለዛሬ ያደረሳችሁ ለዛሬ ዓመት ያደርሳል። እናንተ ቀርቶ ደጋፊ ያደርግ ጤናና ዕድሜ ይስጣል። መልካም በዓል። መልካም ጊዜ። መልካም በዓል። ሰላም። የዛሬው ፕሮግራማችን ይሄንን ይመስል ነበረ። እንግዲህ እንዳያችሁት በጣም ደስ የሚል ነበረ። ሰዎች እየተረዱ ነበር። በጣም ነው ደስ የሚለው። ይህ መክሊሻ ኢትዮጵያ ነው። እናመሰግናለን ስለተመለከታችሁ።